ዲፓርትመንት እንዴት ነበረ የመረጥከው? ተባለ። እስቲ ደግሞ አሁን ወደ ጂሲ እናት እንሂድ። ወይኔ እኔ ጂሲ መሆን ማለት ነው። እኔ ራሱ ወደ ሩቅ ሳስባችሁ የሚያስፈራ ስሜት ያለው ነው። እንደውም እኛ በሱ ቅበናል። በሱ ማን ነው የሚያጓጉለው? ፍቅር ግቢ ውስጥ ምንድን ነው በጣም ይጣፍጣል። ክራሽ ምናምን ግን ሴቶች ጋርም አለ። ሚስጥራችንን ለመናገር ፈልጋለሁ። ይቀርሻል። ጁኒየር ስትሆን ስለ ሁለተኛ ሶስተኛ ዓመት ስትሆን ምን አይነት ስሜቶች አላቸው? እስቲ እነዛ ዓመቶች ይበልጥ ኤክስፒሪየንስ እየኖረ በምታደርጋቸው ነገሮች ላይ በራስ መተማመን እየጨመረ እንደዛ ነው የምትሄደው። ልምድ ስለሚኖር ሪያክት ማድረግ ታቆምና ሪስፖንድ ማድረግ ትጀምራለህ። ከቻልክ እንደውም በብዛት ፕሮአክቲቭ ነው የምትሆን፣ ለነገሮች ዝግጁ ትሆናለህ። ኢትም ስናይ ፍሬሽ ላይ ካላመጣው የምትለው ልጅ በሲም ቢሆን እስቲ ትረጋጋለህ ምናምን እና መሀል ዓመት ላይ ስትሆን በራስን ወይ ለማግኘት ትሞክራለህ ምናምን በራስ ሙድ ትንቀሳቀሳለህ። ራሱ መሪ እየሆንክ ትመጣለህ ማለት ነው መሀል ዓመት ላይ እና ከዛ በፊት ግን ዲፓርትመንት እንዴት ነበረ የመረጥከው? እና ማኔጅመንት ስትገባ ከዛ እንዴት አገኘው? የመጀመሪያዎቹን ሰከንዴሪ እና ሰርድ ላይ ነበረ ነገር እንዴት ነበረ ስሜቱ? መልካም ጥያቄ፣ አመሰግናለሁ። የኛ ባች እንደምታውቁት የመጀመሪያው ቀደም ባች ይባላል። ሰውና እንደምታውቁት ማለት ነው መጀመሪያ ዩኒቨርሲቲ ገብተን የተፈተነው እኛ ነን። በእኛ ነው የጀመረው። ቀጥሎ እናንተ ተፈጥሮ ሪሚዲያል የሌለበት ባች በቁጥር ትንሽ ነው። በብዛት ቀለም የሚባል ተማሪ ነው ያለው። ከዛን ዲፓርትመንት የመረጥነው ለእኛ ሲባል የተዘጉ ዲፓርትመንቶች ነበሩ። ኮታ አልነበረም በእኛ ጊዜ እና ሰው የመረጠው መጀመሪያ ምርጫው ነው ሲከበርለት የነበረው። በእውነት ሰው ያነሰው ብቻ ነው እየተተወ የሌላቸው ዲፓርትመንት ለምሳሌ ሳይኮሎጂ የለም። እዛ ሳውላ ደግሞ ሎጂስቲክስ መሰለኝ የለም እና ጋዜጠኝነት ብዙ ሰው ስለሌለ ያለ ቢያንስ ከ10 ሰው በላይ ካልሆነ በስተቀር ሊከፈት ስለማይችል ያ ብቻ ነው የተከበረለት። የተጠበቀ ባሾች ናቸው። ምርጫችሁ ተጠብቀ ብዙም ስላለው ውጤትም ስለነበረ ቀደሜም ስለነበራቸው ትንሽ ስለነበሩ በሚል ዲፓርትመንት ባይዜ የእኛንም አላስተዋወቅንም። እኔን እንኳን ያቆኛ ኢንትሮዳክሽን ቪዲዮ ላይ የሶስተኛ ዓመት የማኔጅመንት ተማሪ መሆኔን እንግዲህ ነግሬያችሁ ነበር። እስቲ ሶስተኛ ዓመት የህግ ተማሪ ነኝ። ህግ 2-1 እየመራን ነው ማለት እየመራን እንግዲህ እና ላይብረሪ አነባበብ አይተናል እና ፍሬሽማን አጠናናችን በራሳችን ሙድ መሆን እንዳለበት ጓደኝነትን አይተናል። መሀል ዓመት ላይ ያሉትን ፖይንቶች ዳሰናል እና እስቲ ደግሞ አሁን ወደ ጂሲ እናት እንሂድ። ወይኔ እኔ ጂሲ መሆን ማለት ነው። እኔ ራሱ ወደ ሩቅ ሳስባችሁ የሚያስፈራ ስሜት ያለው ነው የሚመስለኝ። ስለ አለ አይደል 4 ዓመት እዚህ ግቢ ውስጥ ያለው ቆይታ ምናምን ይሆን ይለመዳል። መጀመሪያ ላይ የማይለመድ ይመስላል እንጂ እየቆየ ስትሄድ የሆነ ሳይክልህ እዚህ ውስጥ ነው የሚሆነው፣ አለምህ እዚህ ነው የሚሆነው ምናምን ነገር እና ጂሲ ሲኮን መውጣት አለ መሄድ፣ ስራ፣ ሌላ ኃላፊነት ነው ደግሞ እሱ። ምንድን ነው ፊልም የምታደርገው ልትወጣ ነው። ሁለት ስሜቶች የማይደገም ላይፍ ነው እንግዲህ እንደምታውቁ። በእርግጥ ኦልሞስት ሁሉም ነገር ማለት ይቻላል አይደገም። ሁሉንም ነገር አንዴ ነው የምንኖረው። አሁን ደግሞ ያለነው ይሄኛው የማይደገመው ህይወት ላይ ነው፣ የግቢ ላይፍ። ማንም ሰው ካሁን በኋላ ግቢ ሲመጣ እንደዚህ አይነት ተማሪ ሆኖ አይመጣም። መንግስት አይቀልበውም። እንደዚህ ጓደኞቹም ብዙ አይሆኑም። ኢንተራክሽን የለም። ግቢ ገብተን ሶሳይቲ አታገኝ። የተለያየ ትንሿ ኢትዮጵያ ነች ባይዘይ ግቢና እንጆይ የምታረግባት ነች። ይህንን ትተህ ስትሄድ ያፈራቸው ጓደኞች ይኖራሉ። እዚህ ያበጃቸው ያደራጃቸው ልምዶችና ልምዶች ይኖራሉ። በብዛት እዚህ የሚገኙ ለምሳሌ ከቤተሰብ ጫና ስር ለቀቅ ማለት በዚህ ገባ በዚህ ወጣ የሚለው ነገር ይቀንሳል።
ይህንን ስታይ ይህን ተተልትይ ስለሆነ ቅር ይልሻል እና ደስታ ሳለው ስለ ዲሲነት መሆን ይህን ሁሉ ዓመት ከኢቨን 16 ወር 17 ዓመት ተምረን ለመመረቅ የሆነች ትንሽ ፖይንት ሲቀር አንደኛው ምዕራፍ ለመዝጋት የሆነች ደስታ ነገር አለው ልበል። በጣም ያው ደስታው በእርግጥ የሚኖረው ስትመረቅ ነው። እስከዛ ጉጉት ይኖራል። ጉጉት ተመረቄ የሚለው ነገር ይኖራል። ያው ኤግዚት አለ ኤግዚት ጉዳይ አይረሳም። ጂሲዎች ባይዜ እያስታወሳችሁ እሱ ላይ አንብቦም የጨረሰ አለ። በእርግጥ አሁን አንድ ወር እንደዚህ ነው የቀረን። አንድ ወር ነው የቀረው። ከለስ እያደረጋችሁ አንብባችሁ ከጨረሳችሁ እንደዛ ያሉ አሉ። እየጀመሩ ያሉ አሉ፣ ያጋመሱም አሉ። ከዛን ደግሞ የሚያጓጓው ሌላው ፓርቱ ምንድነው? ወደ ስራ ለመግባቱ ራስን መቻሉ ጭንቀት አይሆንም። ግን የውጭውን ኢንቫይሮንመንት ስታስቡት ስለ አታይ ይወስናል እላለሁ። ኦኬ የራስ ፐርሰናል ኤክስፒሪየንስ አቲቲዩድ የሚለው ቃል 100 ነው ካያችሁት። አንድ ኤ1 በሚለው ማለት ነው እያንዳንዱ ፊደል በቁጥር ብንተረጉመው አቲቲዩድ የሚለው 100 ይሆናል። ወዴት በኋላ ታስረዱኛላችሁ እቺ ነው ቁጥር። ስለዚህ አመለካከት ይወስነዋል። ያ ትክክል የምታይበት መንገድ። ለምሳሌ ቀይ መነጽር የለበሰ ሰው ሁሉ ነገር ቀይ ነው የሚሆንበት። እሺ እንግዲህ ኤርሚቲሲ እስከ እንደመሆነ ግቢ ከመግባት እና ገብተህ እንግዲህ 4 ዓመት ኖረባታል ምናምን። እስቲ ስለ የነበረ አመለካከት እንዴት ነበር ስለ ግቢ ህይወት? አብዛኛው ሰው ግቢ ትታጣለህ ወይስ የሆነ በቃ አለ በጣም እንመኘው ቦታ ነበር የሆነ ታይም ላይ እና እንዴት እስቲ አንተ እንትን አመለካከት እንዴት ነበር? እንዴት ሳገኘው እስቲ በአጠቃላይ ካምፓስ አራምባና ቆቦ አይገናኙማ። ፍየል ወዲህ ቅዝምዝም ወዲያ ይሆናል። ምን በጣም አንድ ትልቅ የምትለው ነገር ልዩነት ምንድን ነው? እንደዚህ ነበር ያሰብኩት ልክ እስከባ ቀን የለም ያልከው። ለምሳሌ ዲስከሽን ክላስ ውስጥ ሁሉም ሰው ተዘጋጅቶ መጥቶ ፐርፌክትሊ የሆነ ሳይድ ይዞ ዲቤት ይኖራል ብዬ የማስበው የሆነ ክላስ ላይ ቢያንስ እንደዛ ይሆናል። ይሄ ተጠይቆ ሁላ እጅ ላይ ተማሪዎች እየመለሳችሁ ባይዜ እሱ እንሳተፍ እያለ ነው ክላስ ውስጥ። እሱም ደግሞ ያንን ኢሜጅ የሚያመጣው ምንድን ነው? ያየናቸው ሙቪዎች፣ ያነበብናቸው መጽሐፎች ያ የሆነ ምናብ የሳል ነው አይደል የሚገኘው ሰው ያ ኢሜጅ አለ። ከዛ ኢሜጅ ጋር ነው ሪያሊቲውን ክሮሲንግ ቼክ ኮምፔር የምታደርገው ነው። ሶ ያንን ልክ የሚሰጥ አድርግ የሆነ ነገር ታያለሽ፣ እዚህ ነው እንደ ግቢ ታያለሽ ማለት ነው። በብዛት አይገናኝም። በእርግጥ ግን ደግሞ የሚገናኙ ነገሮች አሉ። ለምሳሌ ነፃነቱ የበሱ ላይ አትዋሽም ሰው በጣም እንደውም እኛ በሱ ቅበናል። ኤክስፒሪየንስ አለ በእውነት እንዴ ማለት ለሊት ነበርና ወርደን ውሃ መቅዳት ሰንፋችሁ በጣም ማን ይግዳ ተባለ። ያው ምን የበሱ ሆኖ እና ልቀዳ ነው እንቀዳ ማለት ከዛን እንፈራ እንላሉ። ሌሎች 7-8 ሰዓት ማትስ ፈተና ነበረ ነገ ጠዋት። ከዛን ከምንተኛ ተብሎ በሱ ቃም ማለት እንዴ ቁሺ የምጠጥተዋ ነበር ትንሽ ወደት እንግዲህ ከመጠበቅ ነው ያልቃል። ስኳር ነበረው ግን ደግነቱ እንደዛ ነው። ማስፈጫው ከስኳር ማስፈጫው ከዛ በማኪያ ያቻችሁ እንዴት ነው በሱ ይፈጭና ከዛ ስኳሩ እንደቀን ይፈጭ። አንዳንድ ልጆች ወይስ የሆነ ቪዲዮ ምናምን እያዩ ዱቄቱን ይከቱታል፣ እዛ ይወጣብጡታል አፋቸው ውስጥ። መበጥበጥ ራሱ ማይችሉ ልጆች አሉ። እሱን በሱ ነው የሚያጓጉለው ነው ሲመጣ። እኔም አጓጉላለሁ ትንሽ ጓጉል። በማሽን የወጣበት ልጅ ነበር ማለት ትዝ ይለኛል። በእውነት እንደዛ የሚያደርጉ ልጆች አሉ። በእርግጥ ለእኔ አዲስ ነው በማሽን የወጣበት። በኋላ ነግርሽ። እኔስ እንግዲህ ብዙ ነገሮችን አይተናል። ተመልካቾቻችን እስካሁን አብራችሁ እንደሆናችሁ እርግጠኛ ነኝ።
አሁን ደግሞ እስቲ ካምፓስ ውስጥ ብዙ ተማሪዎች የምናየው ደግሞ በዚህ ስቴጅ ላይ ያሉት ስፔሻሊ ወጣቶች ላይ የሚያጋጥም አንድ አጓጊና የሆነ አሪፍ ርዕስ እናነሳላቸዋለን። እሱ ምንድነው? ኤርሚ እንግዲህ እስቲ ካምፓስ ውስጥ ሪሌሽንሺፕ የሚባል ነገር አለ ወይም የፍቅር ህይወት አፍቅሮ አልወጣ ብሎ ነበር ከላይብራሪ ምናምን እያያት ማን ነው ኪራን ነው አይ ቲንክ ኪራ ስላየት ማለት ያንተ ኤክስፒሪየንስ እንዴት ነበር? ፍቅር ግቢ ውስጥ ምንድን ነው እስቲ ሰላይ በጣም ይጣፍጣል። ለዛ ይመስለኛል አንዱ ህይወትን ግቢ ላይ አንዱ ጣፋጭ የሚያደርጉ ቅመሞች መካከል የፍቅር ግንኙነት የሚባለው። አዎ እንዴት ይብራራል? አሁን አብዛኛው ሰው የግቢ ፍቅር እኮ አይቀጥልም ዝም ብሎ ለጊዜው ነው ምናምን ይላሉ እና አብዛኞቹ ተማሪዎች ደግሞ ከዲፕሬሽን ለመውጣት ወይም ደግሞ የጎደለንን ፖይንት ወጣትነትም አለ ናቹራሊ አለና ነገሩ ግን የሆነ ጎድሉን ይሞላልኛል በሚል ተሞላልኛለች በሚል ነው ያ ሪሌሽን ውስጥ የሚገቡት ዘንድ ላይቀጥሉ ይችላል። ጥቂቶች ናቸው ወጥቶ ሊጋቡ ወይም ሊቀጥሉ የሚችሉት እና እንዴት ነው ካምፓስ ሪሌሽንሺፕ? እስቲ ላንተ የእናንተንም ኤክስፒሪየንስ ታነሳላችሁ። ግቢ ላይ ይለያያል። በእርግጥ የእያንዳንዱ ሰው ግቡ ይለያያል። አንዳንዱ ግራ ጎኑ ስለጎደለበት ለመውላት እንዳልከው ዞሮ ዞሮ ሁሉም ሰው ሞስት ፕሮባብሊ ሌላኛው ብቸኝነት ለማምለጥ ሊሆን ይችላል። ሌላኛው ድብርት፣ ሌላኛው ከነዚህ ነገሮች ለመውጣት ራሱን ብቻውን ሲሆን የሚፈራ ሰው ይኖራል። ሌላኛው ግን በጣም ጸድ የሆነው ክፍል ደግሞ ምንድነው ህይወትን ይበልጥ ለማጣጣም ጆይ ለማድረግ ካምፓስን ስፔሻሊ በጣም በቃ ለመፍታታት እንዴት ፍሎ እንደሚያደርግ ወጣትም እኔ እንዴት ነው የምትፍታቱት የሚለውን ብትነግሩኝ ደስ ይለኛል። ደውላ ጋብዘኝ ነው ስትላችሁ ነው ስናንስ እንዴ ነው እሱ መጀመሪያ አካባቢ እንደዛ ይሆናል። ግብዣ የሚለው ስሩ ፕሮሰስ ስትላመጂ ሲሊቲንጎች ይሆናሉ ደስታን የሚያመጡት። በጣም ኤክስፒሪየንስ አለ ኤክስፒሪየንስ አለና አብዛኛው ሰው ምርጥም የሚጋብዘው ይታወቃል። ተወዳጁ ምግብ እርጥብ ብሶታችንን ነገር ይገባል። 100 ብር ገብቷል አንድ ለሁለት ርካሽ ነው እያልሽ ነው? ተወዷል እኮ ዘመኑ እየከፋ ነው። ሰርቫይቭ ለማድረግ ራሱ የሆነ ነገር ያስፈልጋል። እስቲ ኤክስፒሪየንስ እንገናኛለን ወይም ክራሽ ነገር ምናምን አልነበረም? ክራሽ በጣም አለኝ። አንድ ሰው ብሎኛል ወንዶች የጠዋት የምሳ ሰዓት የቁርስ ሰዓት የራስ ሰዓት ምናምን ክራሽ አላችሁ በእንትን ነው ራሱ በረድፍ የላይብራሪ ታይም የካፌ እንጂ እንደውም በጣም ዘዴ በየቦታ ወክ ላይ ሆና ለወድ ብቻ ምግብ ያስፈልጋል አይደለም? እውነት ነው በጣም ያስፈልጋል። እንግዲህ ወንዶች ብቻ መታየቅ የለብንም በዚህ ነገር። ሴቶች እስቲ አብዛኛው ሴቶች ሲኒየር ስፔሻል ፍሬሽ ሲገቡ ሲኒየር ወንድን እና ደግሞ ሲኒየር ወንዶች ደግሞ ፍሬ ሴቶችን የማሳደድ እንትን ነገር አለና እሱ ፖይንት ላይ እስቲ ሴቶች ምን እንላለን? ያው እንደሚታወቀው ሴቶች ከፍ ያሉ በበርሚም በነገርም የሚበልጣቸውን ሰው ነው ፕሪፌር የሚያደርጉት። ለዛ ነው ሌላ ነገር ኖሮን አይደለም ከፍሬች ወንዶች ስለዚህ አጋጣሚ ነገር የምንወደው ነገር ሌላ ነገር ኖሮን አይደለም። ግን ያው ክራሽ ምናምን ግን ሴቶች ካም ሚስጥራችንን ለመናገር ፈልጋለሁ። ይከርሻል በጣም ያ ልጅ ነው በእድሜ ለኮንፌሽን ላይ ማወቅ ይችላል። አሁንማ ያው ብዙ በድብቅም ቢሆን ግልጽ እየወጣ ነው። አጠን ብሎ ረዘም ያለ ከተማ ያለው ነው። እስቲ ስለ ፍቅር ኤክስፒሪየንስ ጀባበኛ ይሻላል ቆንጠራ ግቢስ ባይሆን ይሄ ሀሳቤን ማለት ፍቅር ግቢ ውስጥ መጀመር አለበት ወይስ በጣም ብዙ የሚያከራክር ርዕሰ ጉዳይ ማለት ፍቅር ግቢ ውስጥ መጀመር አለበት ወይስ የለበትም ምናምን
እኔ እንትን ጥያቄ መሆን የለበትም መጀመር አለበት ወይም የለበትም የሚለው ጉዳይ ሁሉም ሰው 18 ዓመት ሞልቶት የሚመጣ ሰው ነው በብዛት ይሄ የልቡ የመረጠው ልክ ነው ብሎ ያሰበውን ነገር ማድረግ ይችላል። ይሄ ጥያቄ መሆን ያለበት ምን አይነት ግንኙነት ውስጥ መግባት አለበት፣ ራሱን የማያጣበት ነገር መሆን አለበት። ቅድም እናንተ ስታነሱት ነበር አይደል? ግቢ ውስጥ ሪሌሽንሺፕ ውስጥ የሚገቡ ዲፕረስ ላለመሆን የሆነን ስሜት ለማምለጥ ነው። እኔም ቅድም ጥሩ አንስቶታል አይደል? ስሜቶቻችንን ማዳመጥ ያለብን ቁጭ ብለን መስራት እያለ ሲያነሳው ነበር እና እንደዛ ለማምለጥ የሆነ ሰው ይሞላናል ብለን በማሰብ ሳይሆን የእውነት ፍቅር ይዞን ፍቅር ውስጥ ብንገባ ጥሩ ነው። ለመጫጫል ባለው እና ትክክለኛ ነገር ከሆነ እንግዲህ ተመልካቾቻችን ፍቅር ህይወታችሁ ምን መሆን እንዳለበት በቀጣይ ደግሞ በራሱ የሆነ ዲቴይል ገብተን ቆይታ እናደርጋለን። ዛሬ የካምፓስ ህይወትን እንደ መዳሰስ ያክል ነው እና እስቲ አሁን ደግሞ አጫጭር ወሳኝ ጥያቄዎችን ብንጠያየቅ ደስ ይለኛል። መጀመሪያ የምትወደው መጽሐፍ ብትነግረን እና የምትወደው እንደራሲ። ያው ሀገር ውስጥ ውጭ የሚለው አለ። ከሀገር አንድ ከውጭ ገብቶ። እሺ ከውጭ በጣም ትንሽ መጽሐፍ ነች እና ወሳኝ ነች ብዬ አስባለሁ። ከሃይማኖት መጽሐፍ ቀጥሎ እቺን መጽሐፍ ቢያት ትርጉም ነች። የጀምስ አለን አዜማንቲንግዝ የምትል እንግሊዘኛ መጽሐፍ ነች። ሰውና ሀሳቡ በሚል ተተርጉማለች። በጣም ድንቅ መጽሐፍ ትንሽ ነች ደግሞ። ከሀገር ውስጥ አዘርግ ይመቸኛል። ያው የስብሐት ልጅ ስለሆነ አዘርግ ይመቸኛል እላለሁ። አንድ መጽሐፍ የትኛው መጽሐፍ? ኢየሱስ ይጣላል ብለሽ ነው? ግን ተከታታዮቹ ኢያሪኮ 77 88 99 እነሱ። የምትወደው ሙዚቀኛ ወይ ነው? ያው ከሀገር ውስጥና ከውጭ ይኖራል እንደዛ የሚለው። ከሀገር ውስጥ ጋሽ ጥሌ እና ሀጬንም ብጨምር ደስ ይለኛል። ሃጫሉ ሁንዴሳ እዚህ አጋጣሚ ነፍሳቸው ትልቅ አርቲስቶቻችን ናቸው። ነፍስ ይማር ብለናል። የጥሌን የትኛውን አንድ ሙዚቃ በቃ ይሄ ለአንድ ወር ወይ ለሁለት ወር ከዚህ ሙዚቃ ውጭ ሌላ ሙዚቃ አታዳምጥም ብለህ የትኛውን የጥላውን ሙዚቃ ትመርጣለህ? አንዳንድ ነገሮች ቆንጆ ብቻ ነው ወይ? በጣም አመሰግናለሁ። ከውጭ ኤንኤፍ ተወዳለህ ማለት ነው። እሺ የካፌ ምግብ ወይስ ሻይ በዳቦ? ያው ካፌም ነበረ ሻይ በዳቦ አሁን ግን የካፌ ምግብ በእውነቱ ይሻላል። ከሩዙና ከሻይ በዳቦ ያው እንቅልፍ መተኛት ስትፈልጊ ሩዝ ነቃ ማለት ስትፈልጊ ሻይ በዳቦ እንደ ሙድ። ክላስ ካለ ሻይ በዳቦ ክላስ ካለ ሩዝ አቴንዳንስ እንዳያልፍሽ ብዬ እኮ። እና እስቲ በአጠቃላይ እንግዲህ ከጂሲነት እስከ አሁን በቆይታ ማለት ነው ግቢ ውስጥ የታዘብከው ነገር ወይ ደግሞ በቃ ላይፍን ምን አየህበት? እስቲ ካምፓስን ሙሉ በአጠቃላይ ግለጽ ብትባል በአጭር ቃል ወይ በአንድ መስመር ምን ትላለህ? እስቲ ላይፍን ካምፓስ ውስጥ እንዴት ነው? እንደ ሙቪ ቢሃይንድ ሲን አለው እና ቢሃይንድ ሲኑን የምናየው ከዚህ ስንወጣ ረጅም የሆነ ላይፍ ነው። ያኛውን ግን ውጭ የሚጠብቀን ላይፍ ቆንጠር ተደርጋ እዚህ እንደ ዝግጅት እናያታለን። ከሰዎች ጋር እንዴት አይነት ግንኙነት ሊኖረን እንደሚገባ፣ ሰዎች ስንት አይነት እንደሆኑ እንዲህም አሉ እንደሚያስቡ ሰዎች አሉ። ልክ ጋሽ ጥሌ እንደሚለው አንዳንድ ነገሮች እያለ አንዳንድ ሰዎችም እያለ ያነሳል። ብዙ አንዳንድ የሆኑ ጉዳዮችን ያነሳልና እነዛን በደንብ እናይበታለን። ይበልጥም መጽሐፍም በወዳድ ከሆነን መጽሐፍቶችም በደንብ ይገኛሉ፣ በነፃም ይገኛሉ። በዛውም ልክ ጓደኞችም ሰው የሚሸቱ ሰዎችም ይገኛሉ። ሰው ናቸው ወይም የሚያስቡ ሰዎች ይገኛሉ። ካምፓስ ማለት ይሄ ነው። ህይወት ተቆንጥራ
ትንሿን ፖይንት የምታዩት ነው። ሁሉም ነገር የምታገኙበት ቦታ ነው ግቢ። በተለይ ሰዓት ጊዜ ደግሞ በደንብ አለ ግቢ ስትሆን አንድ በጣም ሀብትህም ሊሆን የሚችለው ነገር ራስህን ለመስራት ወጥተህ የምትሆነውን ነገር ለማወቅ ግቢ በደንብ ከራስ ጋር ጊዜ የሚሰጥ ቦታ ነው። ብዙ ነገሮች አሉ። ያ ትክክል ነሽ። እና እስቲ እንደ አጠቃላይ ለፍሬሽም ጂሲዎችም የምትሰጠው ምክር ምንድን ነው? የመጨረሻ ቃልክ ናቫል ሀሪክ ያላትን ነገር ቢብል መልካም ይመስለኛል። ሁሉም ሰው በማለት በሚቻል ደረጃ የሆነ ስራ እየሰራ እድሜ ልኩን ያሳልፋል። ግን ምን ያህል ስለሚሰራው ስራ ከመጀመሩ በፊት ያስባል። ለምሳሌ 60 ዓመት የሚፈጅ ስራ ልንዝል ከዚህም በኋላ ስንወጣ እንደዛ ሊፈጅ ይችላል የምንሰራው ስራ። ግን ምን ያህል ጊዜ ወስደናል? 1 ዓመት እንኳን ወስደን ስለ ስራው አስበንበታል? ከዚህ ስራ ጋር ልኖር ነው የሚለው። ሁለተኛው ጥያቄ አጋር፣ የህይወት አጋር። አብዛኛው ሰው ሁሉም ሰው ላይ ያገባ ይችላል። በእርግጥ ግን ሁሉም ሰው በሚባል ደረጃ ያገባል። ከዛም በኋላ 80 ዓመት ልኖር እንችላለን አንድ ላይ። 80 ዓመት ከምትኖሪው ሰው ጋር ግን ምን ያህል ጊዜ ከዛ ሰው ጋር ስለምትኖሪው ሰው ምን ያህል ጊዜ ቆም ብለሽ አስበሻል? 1 ዓመት እንኳን አስበሻል? 80 ዓመት ከምትኖሪው ሰው ጋር ከመጋባትሽ በፊት። ሶስተኛው የሆነ ቦታ ላይ ሄደን እንኖራለን። የት ነው የምንኖረው? ከዚህ ስንወጣ የሆነ ቦታ እንኖራለን። እዛ ቦታ ላይ አብዛኛውን ህይወታችንን 20 ዓመት 30 ዓመት ቆይተን ሊሆን ይችላል የምንቀየረው ነገር፣ ላንቀየረው ይችላል ቶታል። ስለዛ ቦታ ምን ያህል እናስባለን? ስለዚህ ቢያንስ እሱም ሰጀስት ያደርጋል ቪዲዮ ላይ ነው 4 ዓመት ብንወስድ እነዚህን 3ቱን ጉዳዮች ለማሰብ ምን አይነት ሰው እንደምንፈልግ፣ ከምን አይነት ሰው ጋር እድሜያችንን እንደምንገፋ፣ ምን አይነት ስራ እየሰራ እንደምንኖር እና የት እንደምንኖር ማወቅ። እነዚህ ነገሮች 4 ዓመት ወስደን እሱ ደግሞ ቆንጆ ቦታ ነው። በጣም የማሰቢያ ቦታ ነው እና የወጣትነት እድሜም ነው ባይዚ ግቢ ያለንበት ታይም ማለት ነው። እና ሁላችንም የራሳችን የሆነ ራሳችን ማግኘት አለብን ብዬ ነው የማስበው። ካምፓስ ውስጥ ስንኖር በጣም ወሳኙ ታይም ነው። በቃ ራስንም ለመቀየር ራስንም ለማግኘት በጣም ሰፊ ታይም ነው ያለን። በዛው ራሳችን ብንፈልግበት ነው የምለው እና ቆንጆ ጊዜ ሰጥተናል። ብዙ እንድንማር እንድናቅ በጣም እንግዳችን እንግዲህ በጣም ባይዜ እንግዲህ ውድ ተመልካቾቻችን ወንድማችን ኤርሚያስም በመካከላችን የተገኘው የካምፓስ ህይወትን በትንሹ ለመዳሰስ ነው። ብዙ ዲቴይል አልገባንበትም ገና እንደ ኢንትሮዳክሽንም ስለሆነ ቪዲዮአችን። ከዚህ በላይ ደግሞ በእያንዳንዱ ርዕስ በስፖርት፣ በፊትነስ፣ በመጽሐፍ ንባብ፣ በአዲክሽን፣ በብዙ ነገሮች በመንፈሳዊ በጣም በቃ ባሉት ማህበራዊ ህይወት ላይ እያንዳንዱን በአንዳንድ እያልን በአንዳንድ ርዕስ ታይትል እየወሰድን ጥሩ ቆይታ እንዲኖረን እናደርጋለን ወደፊት። አሁን እንግዲህ በትንሹ ካምፓስ እንዳሰናል። በትንሹ ምንም አልነካ ነው ባይዚ ካምፓስ በጣም ብዙ ነው ይቀረዋል። ብዙ አይነት ሰው በጣም ብዙ አይነት ነገር የሚገኝበት ቦታ ነው። ብዙ አይነት ጉዳዮች የሚነሱበት ቦታ ነው እና በጣም ካምፓስ ውስጥ ብዙ የምናገኛቸው ነገሮች አሉ። እንግዲህ ካምፓስ ቫይብ ፖድካስትን እነዚህን ነገሮች ካምፓስ ውስጥ ያሉትን አዝናኝና አስተማሪ የሆኑትን ነገሮችን ልምድ የምንጋራበት መድረክ ነው። ይህ መድረክ ባይዞ የተማሪዎች መድረክ ነው። እንግዲህ ፖድካስታችን ሁሉም የራሱን ፍሪ ሆኖ ኮመንት የሚሰጥበት የራሱን ሀሳብ ከተማሪዎች ጋር እንደውም ተማሪዎች ብቻ አይደለም ከወጣቶች ጋር የሚነሱ ሀሳቦችን የሚዳሰስበት መድረክ ስለሆነ እንግዲህ የዛሬው ቆይታችን ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ደህና ሰንብቱ እንበላቸው። ከዛ በፊት ግን አንድ ነገር ይቀራል። ቻናላችንን አሁንም ሰብስክራይብ እና የደውል ምልክቷን እንድትጫኑ እንፈልጋለን። ምክንያቱም ፖድካስት ሲለቀቅ ቶሎ እንዲደርሳችሁ እና ቤተሰብ እንድትሆኑ ከአሁኑ እንጋብዛቸዋለን። ላይክ ደግሞ ስታረጉ ለብዙ ሰው ይዳረሳልና ላይክ አድርገን ላይክም እያረጋችሁ እንደውም ደግሞ ቻናላችንን በደንብ ሼር እያረጋችሁልን መልካም ጊዜ ይሁንላችሁ።